አንዳንዶች የትዳር አጋሮቻቸው ሲድኑላቸው ባለቤቴ በጣም በስኳር ህመም ይሰቃይ ነበረ። በጣም ይጨምራል ስኳሩ፣ እግሩን እየያዘው ስራ ሁሉ ይቀራል፣ ብዙ ነገር ይስተጓጎላል። በዘዊ ሜዲኬሽን ተጠቀምን። አሁን ላይ የሱ ስኳር 75 78 እንደዛ ነው የሚሆነው። ሌሎች ደግሞ ዘመዶቻቸው ሲድኑላቸው ጓደኛዬ ዛሬ ሙሉ ለሙሉ ድና እውነት ለኔ ሳይ ራሱ ደስ ይለኛል፣ እንባይ ሁሉ ይመጣል። ሌሎች ወላጆቻቸው ሲድኑላቸው እንደ ማየት ምን የሚያስደስት ነገር አለ? ከጎን የምታያት እናቴ ነች። በደም ግፊት በጣም ትቸገር ነበረ። በመድኃኒት ነበረ የምትንቀሳቀሰው እና ከዞይ በታዘዘላት ሕክምና የተሻለ ደረጃ ላይ ደርሳ አሁን እዚህ የመጣ ነው ለምስክርነት ነው። አጠገቤ የሚገኘው ወላጅ አባቴ ነው። ከዚህ በፊት በስኳርና በደም ግፊት ለረጅም ጊዜ ይሰቃይ ነበረ። በአሁኑ ሰዓት ግን ስኳሩም ግፊቱ ጠፍቷል። እና ይህ ሁሉ የሆነው ታዲያ በዞይ ሜዲኬሽን እጽዋት ሻይ ሲሆን ይህን የተሟላ ህክምና ወደ ህክምና ማዕከሉ በመምጣት እርስዎም ሆኑ ቤተሰቦቹ ተጠቅመው ለምስክርነት መብቃት ይችላሉ።